ኢያከ ነዕቡዱ ወኢያከ ነስተዒን። በቀን ለ17 ጊዜ በትንሹ የምንቀራው ሶላት ያለ እርሱ ሶላት የማይሆንበት የቁርአን መክፈቻው ሱረቱል ፋቲሓ። ዛሬ የአላህ ፍቃድ ከሆነ በደንብ የምንቀራው ይሆናል። በትክክል ለመለየት ይረዳችሁ ዘንድ 4 ቀለሞችን ተጠቅሜያለሁ። በመጀመሪያ ቀይ ያደረኳቸው የመድ ፊደላት ሲሆኑ ድምፅ የምናረዝምባቸው ይሆናሉ። ሰማያዊ ያደረኳቸው የሊን ፊደላት ስለሆኑ እነሱን ደግሞ ድምፅ የምናሳጥርባቸው ቀለል ብሎ የሚወጣ ይሆናሉ። አረንጓዴ ያረኩባቸው ስኩን ናቸው። ወደ 6ኛ የአማርኛ ፊደል የምንቀይራቸው ይሆናል። ጥቁር ያረኳቸው ደግሞ ሐረካዎችን ተንዊን እና ሸዶችን ጥቁር አድርጌያቸዋለሁ። እነሱንም በቃይዳው መሰረት የምንተገብራቸው ይሆናል ማለት ነው። እነኚህን ዋና ዋና ነገሮች በአጭሩ ከፈለጋችሁ ባለፈው የሰራሁት አንድ ቪዲዮ አለ። አሊያም ደግሞ በደንብ ራስን በራስ ማስተማሪያ ከፈለጋችሁ ቴሌግራም ላይ ፕራይቬት ቻናል ከፍቼላችኋለሁ። አሰላሙ አለይኩም በሉኝ በዚህ ስልክ ቁጥር የማስገባችሁ ይሆናል። ወደ ንባባችን እንሄዳለን። በመጀመሪያ 3 ሂደቶችን ነው የምንከተለው። አንደኛ እያንዳንዱን ፊደል ወደ መለየት እንገባለን። በመቀጠል ሐረካዎችን አናባቢዎችን እየተጠቀምን ነጠላ ንባብ እናነባለን። 3ኛ ላይ በመገጣጠም የምናነብ ይሆናል ማለት ነው። ኸይረን ቀጥታ ወደ ንባብ ከመሄዳችን በፊት ግን 3 ቃይዳ ላይ ያልተማርናቸው ንባባችን ላይ የምንተገብራቸው ነገሮች እንይ። አንደኛ ሐምዘተል ወስል ነው። ይህ ሐምዘተል ወስል የምንጠቀመው በቃላት መጀመሪያ ላይ ሲመጣ ብቻ ነው። በቃላት መካከል ላይ ከሆነ የምንጥለው ይሆናል። አጠቃቀሙንም ያው ስንቀራ የምታዩ ይሆናል ማለት ነው። ሁለተኛ ደግሞ ሸዳና ስኩን በሚመጡ ጊዜ በቀኛቸው ከመጣው ጋር አንድ ላይ አጣብቀን የምናነብ ይሆናል። ይህም መረሳት የለበትም። 3ኛ ደግሞ በምናቆም ጊዜ አሊፍ ስኩን ወይም አሊፍ ሰጊራ ከሌለ በቀር በስኩን ወይም በ6ኛ ፊደል አድርገን የምናቆም ይሆናል። እነኚህ 3 ነገሮች በደንብ ያዙልኝ። ቀጥታ ወደ ንባባችን እንሄዳለን። ከመጀመሪያው አያ እንጀምራለን። አንደኛ ፊደላትን መለየት። ባ፣ ሲን፣ ሚም፣ ሐምዘተል ወስል፣ ላም፣ ላም፣ ሀ፣ ሐምዘተል ወስል፣ ላም፣ ራ፣ ሐ፣ ሚም፣ ኑን፣ ሐምዘተል ወስል፣ ላም፣ ራ፣ ሐ፣ ያ፣ ሚም። ፊደላቶቹን በዚህ መልኩ ለይተናል። በመቀጠል ነጠላ ንባቦቹ ጋር እንምጣ። ቢስሚላሂ ራሕማኒ ራሒም። አንድ ደግምላችኋለሁ። ቢስሚላሂ ራሕማኒ ራሒም። በዚህ መልኩ ነጠላ ንባቡ የሚነበብ ይሆናል። መልካም። አሁን ደግሞ ወደ 3ኛውና ፈጠን ብለን ለማንበብ የመገጣጠም ንባቡ ጋር እንሂድ። ቢስሚላሂ ራሕማኒ ራሒም። አንድ ደግምላችኋለሁ። ቢስሚላሂ ራሕማኒ ራሒም። በዚህ መልኩ ማንበብ እንችላለን። ወደ 2ኛው አንቀጽ እንሂድ። ሐምዘተል ወስል ላም፣ ሐ፣ ሚም፣ ዳል፣ ላም፣ ላም፣ ሀ፣ ሮ፣ በ፣ ሐምዘተል ወስል ላም፣ ዓይን፣ ላም፣ ሚም፣ ያ፣ ኑን። በመቀጠል ወደ ነጠላ ንባቡ እንምጣ። አልሐምዱሊላሂ ረቢል ዓለሚን። ደግመዋለሁ። አልሐምዱሊላሂ ረቢል ዓለሚን። ወደ መገጣጠም ንባቡ እንምጣ። አልሐምዱሊላሂ ረቢል ዓለሚን። አንድ ደግማለሁ። አልሐምዱሊላሂ ረቢል ዓለሚን። ወደ 3ኛው አንቀጽ እንሄዳለን። ሐምዘተል ወስል ላም፣ ራ፣ ሐ፣ ሚም፣ ኑን፣ ሐምዘተል ወስል ላም፣ ራ፣ ሐ፣ ያ፣ ሚም። አርራሕማኒ ራሒም። ደግመዋለሁ። አርራሕማኒ ራሒም። በመገጣጠም ንባብ እንሄዳለን። አርራሕማኒ ራሒም። አንድ ደግማለሁ።
አራሕማን ራሒም። ወደ አራተኛው አንቀጽ እንሄዳለን። ሚም ላም ካፍ ያ ዋው ሚም ሀምዘተል ወስል ላም ዳል ያ ኑን። ማሊኪ የውሚዲን። ደግመዋለሁ። ማሊኪ የውሚዲን ማሊኪ የውሚዲን። ደግመዋለሁ። ማሊኪ የውሚዲን። አምስተኛ አንቀጽ ሀምዛ ያ አሊፍ ካፍ ኑን ዓይን ባ ዳል ዋው ሀምዛ ያ አሊፍ ካፍ ኑን ሲን ታ ዓይን ያ ኑን። ወደ ነጠላ አልባቡ እንሄዳለን። ኢያከ ናዕቡዱ ወኢያከ ነስተዒን። ደግምላችኋለሁ። ኢያከ ናዕቡዱ ወኢያከ ነስተዒን። ወደ መገጣጠም ነው እንመጣለን። ኢያከ ናዕቡዱ ወኢያከ ነስተዒን። አንድ ደግምላችኋለሁ። ኢያከ ናዕቡዱ ወኢያከ ነስተዒን። ወደ ስድስተኛው አንቀጽ እንሄዳለን። ሀምዘተል ወስል ሀ ዳል ኑን አሊፍ ሀምዘተል ወስል ላም ሶድ ሮ ጦ ሀምዘተል ወስል ላም ሚም ሲን ታ ቃፍ ያ ሚም። ኢህዲና ሲራጠል ሙስተቂም። ደግመዋለሁ። ኢህዲና ሲራጠል ሙስተቂም። በመቀጣጠም ነው እንሄዳለን። ኢህዲና ሲራጠል ሙስተቂም። ደግምላችኋለሁ። ኢህዲና ሲራጠል ሙስተቂም። አሁን የመጨረሻውና ሰባተኛው አያ ረዘም ወደሚለው ገብተናል። ይህን ሁለት ቦታ የምንከፍለው ይሆናል። የመጀመሪያው አለይሂም እስከሚለው ድረስ እንቀራለን። የሁለተኛውን ደግሞ እስከ መጨረሻው የምንቀጥል ይሆናል። ፊደላትን እንለያለን። ሷድ ሮ ጦ ሀምዘተል ወስል ላም ዛል ያ ኑን ሀምዛ ኑን ዓይን ሚም ታ ዓይን ላም ያ ሀ ሚም። ነጠላ ንባብ እናንብብ። ሲራጠል ለዚነ አንዓምተ ዓለይሂም። ደግመዋለሁ። ሲራጠል ለዚነ አንዓምተ ዓለይሂም። በመገጣጠም እናነባለን። ሲራጠል ለዚነ አንዓምተ ዓለይሂም። ደግመዋለሁ። ሲራጠል ለዚነ አንዓምተ ዓለይሂም። ወደ መጨረሻው ክፍል እንሄዳለን። ገይን ያ ራ ሀምዘተል ወስል ላም ሚም ገይን ዷድ ዋው ባ ዓይን ላም ያ ሀ ሚም ዋው ላም አሊፍ ሀምዘተል ወስል ላም ዷድ አሊፍ ላም ያ ኑን። እናነባለን። ገይሪል መግዱቢ ዓለይሂም ወለዷሊን። ደግመዋለሁ። ገይሪል መግዱቢ ዓለይሂም ወለዷሊን። በመቀጣጠም የምናነብ ይሆናል። ገይሪል መግዱቢ ዓለይሂም ወለዷሊን። የመጨረሻ ደግምላችኋለሁ። ገይሪል መግዱቢ ዓለይሂም ወለዷሊን
الضالين ኸይረን በዚህ መልኩ እያንዳንዱን አያ በትክክል ማንበብ ትችላላችሁ። አሁን በመቀጠል ሙሉን ሱራ አብረን አንድ ላይ የምናነብ ይሆናል። ቢስሚላሂ ራሕማኒ ራሒም አልሐምዱሊላሂ ረቢል ዓለሚን الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين ኸይረን በዚህ መልኩ እያንዳንዱን የሱረቱል ፋቲሓ አንቀጾች በትክክል አይተናል። ይህ ሱረቱል ፋቲሓ ማለት በቀን 17 ጊዜ የምንቀራው ሶላት ያለ እርሱ ሰላት የማይሆኑበት የቁርአን መክፈቻ ነውና በትክክል ልናውቀው ልንለምደው ይገባናል። ይህን ለማንበብ በትክክል የሚረዳችሁ 5 ቁም ነገሮች አሉ። እነሱ የምታገኙበት ፕሌሊስት አታች አድርጌላችኋለሁ። እነሱ ማየት አትርሱ። አሰላሙ አለይኩም።